ቤንዚልን ኳሊቲ ጨምሮ እንዲቆጥብ ያደርጋል። ሰላም የቲክታክ ቤተሰቦች አለው ጌቾ ገራጆ ሳና ዛሬ ሞልቴክ ፊውል ሴቨር እያስገባው ነው። ስለዚህ ሞልቴክ ፊውል ሴቨር ኮሜንት ላይ ብዙ ነገር እያላችሁ ነው። አይሰራም አይጠቅምም እያላችሁ ነው። ይሄ የአጠቃቀም ችግር ነው፣ የእናንተ ችግር ነው። በኖርማል ገጥሜ አስተካክዬ ነው የሚሰጠው። ቀጥታ ወደ ስራ ነው የሚገባው ማለት ነው። ስራ ላይ የሚገባው በምን መሰላችሁ? ከአንዳንድ ልክ እንዳስገባን ስራ አይቀጥልም። ይሄ ከቤንዚን ጋር ይዋሃዳል። እዚህ ጋር የምታዩት ካሜራውን አስጠጋና አሳያቸው። እዚህ ጋር የምታዩት ቀዳዳ አለ። ይሄ ብረት ነው የምትሉት፣ ብረት አይደለም፣ አልሙኒየም ነው። የራሱ ሴፍቲ ነው። ስራውን የሚሰራ ነገር እዚህ ውስጥ ነው ያለውና እዚህ ውስጥ ያለው ኬሚካል አለው፣ ሞለኮል የሚባል ኬሚካል። በዚህ ኬሚካል አማካይነት ነው ቤንዚልን ኳሊቲ ጨምሮ እንዲቆጥብ ያደርጋል። ወደ ቴስታታ የሚገባው ቤንዚል ደግሞ ምንም ሳይቀጣጠል እንዳይወጣ ቶሎ ተቀጣጥሎ እንዲወጣ ያደርጋል። በጭስ መልክ እንዳይወጣ ያደርጋል። ለኢንጂንም ኳሊቲ በደንብ ይጠቅማል ማለት ነው። ስለዚህ ጉዳይ እኔን ጠይቁኝ፣ ደውላችሁ ጠይቁኝ። ስልኬ ባዮ ላይ አለ። ብዙ ሰዎች እየተጠቀማችሁ ነው። እኔ ጋር ደግሞ ማአት ሰው ነው የተጠቀመውና ይሄን ውስጥ ላይ እናስገባለን። 20 ደቂቃ ሚኒሞ ይሰራል። 5 ደቂቃ ደግሞ በነዳጅ ሞቅ እያደረግን አክቲቭ እናደርጋለን። ከዛ በኋላ ስራውን ይቀጥላል ማለት ነው። ልክ እንደዚህ እናስገባታለን ማለት ነው። ከዛ በኋላ ልክ እንዳስገባን ለ20 ደቂቃ ሚኒሞ ይሰራል። ከዛ በኋላ ለ5 ደቂቃ ደግሞ ነዳጅ እየሰጠን እናሞቃዋለን። ይመቻች።